ስደት አማኙን እውነተኛ አማኝን ከአስመሳይ አማኝ ይለያል ማለት ነው። እውነተኛ አማኝና እውነተኛ ያልሆነ አማኝ። ሌላው ስደት የእግዚአብሔር ክብር መገለጫ ነው ማለት ነው። የእግዚአብሔር ክብር የሚገለጥበት ነው። አንድ ሰው ሲሰደድ እግዚአብሔር ክብሩን ሊገልጥበት ይችላል። አማኝ በስደት ይበረታል፣ ይጸናል። አባቶቻችንም እንደሚሉት ምስማርና ክርስቲያን ሲመቱት ይበልጥ ይጠብቃል፣ ይበረታል ይላሉ። ምስማር ሲመታ የተለያዩ እንጨቶችን ያጣብቃል፣ ቤት እንዲሰራ ያደርጋል። ክርስቲያንም በፈተና ሲመታ በመከራ ሲንገላታ ይበልጥ ወደ ፈጣሪው እየጠበቀ የፈጣሪው የክብር መገለጫ እንዲሆን ያደርገዋል። ስለዚህ ክርስትናው ራሱ የተጀመረው በስደት ነው፣ ያለቀውን በመከራ ነው ማለት ነው። ይሄ መገንዘብ ግድ ይላል። እነን እያስቀደስኩ እየቆረብኩ እንዲየሆንኩ እንዴት እንዲህ አይነት ፈተና ይደርስብናል ካልን እንደው የክርስትና መልኩና ልኩ አልተረዳ ነው ማለት ነው። መልኩ መጀመሪያ ስደት ነው የተጀመረው። እመቤታችን ልጇን ጸንሳ አልተመቻትም። በተመቻቸ ስፍራ አይደለም የወለደችው፣ ታውቃላችሁ። ወልዳ ራሱ የምታርፍበት ልጇን የምታሳድግበት ስፍራ አላገኘችም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ይህንን መንፈሳዊ ማዕድ ለመካፈል እግዚአብሔር የፈቀደላችሁ በዚህ መስኮት ይህንን ቃል እየሰማችሁ ያላችሁ ሁላችሁም እንደየእድሜ ክልላችሁ በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ፣ እንደምን ሰነበታችሁ። አምላካችን ልዑል እግዚአብሔር በምህረት በቸርነት ጠብቆ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። አሁን በሚኖረን አጭር ደቂቃ ለማስተላለፍ የመጣ ነው። የምናስተላልፈው መልእክት ስደትና ክርስትና በሚል ሲሆን ስደትንና ክርስትናን አስተሳስረን እንዴት አድርገን መኖር እንዳለብን፣ ስደትና ክርስትና እንዴት ተሳስረው የእግዚአብሔር መንግስት ሊያስወርሱ እንደሚችሉ ማሳየት የሚችል መልእክት ነው የምናስተላልፈው። እንደ መነሻ የመጽሐፍ ቅዱስ ቃል የምንጠቀመው በቅዱስ ጳውሎስ መልእክት ለልጁ ለቅዱስ ጢሞቴዎስ የጻፈለት መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 2 ላይ በጊዜውም አለጊዜውም ጽና የሚል ነው የሚሆነው። ይህንን ቃል ቅዱስ ጳውሎስ በጊዜውም ሲል በሚመችበት ጊዜ፣ ለስደት ባልተዳረግንበት ጊዜ፣ መውጣት መግባት በምንችልበት ጊዜ የሚወክል ሲሆን አለጊዜውም ማለት ደግሞ መንቀሳቀስ በማይቻልበት ጊዜ፣ ነፃነት በሌለበት ጊዜ ለሃይማኖት የሚከፈለውን ዋጋ በእስር ቤት ውስጥ ሆኖ ራሱ በሰንሰለት ተይዞ ለእግዚአብሔር ቃል ራስን አሳልፎ መስጠት የሚቻልበት መንገድ ከዚህ የበለጠ ነገር እንደሌለ ለማሳየት ነው። የመንፈስ ልጁን ቅዱስ ጢሞቴዎስን እሱ የክርስቶስ እስረኛ ሆኖ በሰንሰለት ውስጥ ሆኖ አንተ ልጄ ቅዱስ ጢሞቴዎስ በጊዜውም አለጊዜውም ጽና፣ ምከር፣ አስተምር ይለዋል። ከዚህ ርዕስ ተነስተን እንግዲህ በክርስትና አስተምህሮ ትልቁ የክርስትና ዓላማ ወንጌልን ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከዳር እስከ ዳር ማድረስ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን አሁን እኛ የምንሰማውን ወንጌል በኢየሩሳሌም የሰራው ሲሆን ለደቀ መዛሙርቱ ለልጆቹ ሲሰጣቸው ግን ወደ ዓለም ሁሉ ሂዱና አስተምሩ ነው ያላቸው። ወንጌልን ለዓለም ያደረሰው ደግሞ ስደት ነው። በቅዱስ እስጢፋኖስ መገደል አማካኝነት የሐዋርያት ሥራ ምዕራፍ 7 እንደምንመለከተው ምዕራፍ 7 ቅዱስ እስጢፋኖስ በምስክርነት ለአምላኩ በመታመኑ በአይሁድ በድንጋይ ተደብድቦ ሲገደል በአማኞች ዘንድ ከፍተኛ ፍርሃት ፈጠረ። ምዕራፍ 8 ላይ ስንመለከት ደግሞ ስደት ተጀመረ። አማኞቹ ግን የተሰደዱት ከሀገራቸው እግዚአብሔርን ያመልኩበት ከነበረው ስፍራ እንጂ
ከሃይማኖታቸው ወይም እግዚአብሔርን ከሚያምኑበት ልባቸው አልተሰደዱም። ሃይማኖታቸውን ይዘው ነው የተሰደዱት ማለት ነው። ከዚህ ጋር ተያይዞ ስደት እንደ ብርቱ ነፋስ ክርስትናን ለዓለም አድርሰዋል። በልብ ያለው ከፍተኛ እምነት የጸና እምነት ከሆነ ልክ ብርቱ እሳት ነፋስ ሲነካው ወደ ሁሉም አቅጣጫዎች ለመዳረስ እድሉ እንደሚሰፋው ሁሉ ስደት ደግሞ ክርስትናን ለዓለም እንዲዳረስ ከፍተኛ አስተዋጽኦ አድርገዋል። የመጀመሪያው ይሄ ነው። ሁለተኛው ስደት አማኙን እውነተኛ አማኝን ከአስመሳይ አማኝ ይለያል ማለት ነው። እውነተኛ አማኝና እውነተኛ ያልሆነ አማኝ በማቴዎስ ወንጌል ምዕራፍ 13 ከቁጥር 21 ጀምሮ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በመሬት ላይ የዘራቸው ዘሮች ነበሩ። በንጹህ መሬት ላይ ንጹህ ስንዴ ዘርቶ ነበረ። ስለዚህ ንጹህን ስንዴ ዘርቶ ከሄደ በኋላ ሲያድጉ ግን ጠላት መጥቶ እንክርዳድ ዘርቶበት ስለነበረ እንክርዳዱና ስንዴው አብረው አደጉ። ሲያድጉ ቅጠላቸው ተመሳሳይ ነው። ለፍሬ ሲበቁ ተለዩ ማለት ነው። እንክርዳዱ ከስንዴው ተለየ። ስለዚህ የተሰበሰበው ስንዴና እንክርዳድ በመከር ጊዜ ይለያል። በመከር ጊዜ ተለይቶ እንክርዳዱ ወደ እሳት፣ ስንዴው ደግሞ ወደ ጎተራ ይለያል። ሌላው በሌላ መንገድ ገለባና ስንዴ የሚለይበት መንገድ አለ ማለት ነው። ገለባው ከምርቱ የሚለየው በነፋስ ነው። ነፋሱ ገለባውን ይዞ ይሄዳል፣ ምርቱ ግን ባለበት እንዲቆይ ይሆናል። ፈተናም ስደትም ልክ እንደ ነፋስ ነው። በሃይማኖታቸው ያልጸኑትን ሃይማኖታቸው የሚያሰጣቸውን ብርቱ ዋጋ ያላወቁትን ሰዎች እንደ ነፋሱ ስደቱ መከራው ሃይማኖቱን ሊያስገዳቸው ይችላል። ያመኑት በሃይማኖታቸው የጸኑት ደግሞ ነፋስ ቢነፍስ ጎርፍ ቢጎርፍ ዝናብ ቢዘንብ ከሃይማኖታቸው አያናውጻቸውም። ኢየሱስ ክርስቶስም ይህንን ቃሌን ሰምቶ የሚተገብረውን ሰው ቤቱን በአለት ላይ የሰራ ብልህ ሰውን ይመስላል አለ። ለዚህ ነፋስ ነፈሰ፣ ዝናብ ዘነበ፣ ጎርፍ ጎረፈ። ወገፍእዎ ለውእቱ ቤት ወኢወድቀ እስመ ዲበ ኮኩ ተሳረረ። ያንንም ቤት መቱት፣ አልወደቀም፣ በአለት ላይ ተሰርቷልና አለ። ነፋሱ ስደት ነው። ነፋሱ ፈተና ነው። ነፋሱ በዓለም ላይ የሚያጋጥመን ብርቱ ሰልፍ ነው። ጎርፉም እንደዛው፣ ዝናቡም እንደዛው። ከላይ ዝናብ፣ ከስር ጎርፍ፣ ከጎን ደግሞ አውሎ ነፋስ ያንን ቤት ሲመቱት ያልወደቀው አለት ላይ ስለተመሰረተ ነው። ስለዚህ ከላይ በቤተሰብ ሊሆን ይችላል፣ በልዩ ልዩ መንገድ ሊሆን ይችላል የሚመጣው ፈተናው። ከስር ደግሞ ዓለም የምታመጣው ፈተና ሊሆን ይችላል። ከጎን ደግሞ የኛ አካላችን የሚያመጣው ፈተና ሊሆን ይችላል። እነዚህ ድርብርብ ፈተናዎች በስደት ዳርገውን፣ ለፈተና ዳርገውን የማንናወጸው በጽኑ የአባቶቻችን የእምነት መርህ ስንመሰረት ነው። ስለዚህ ፈተና ራሱ እውነተኛውን ስደት ራሱ እውነተኛ ካልሆነው ስንዴውን ከእንክርዳዱ የሚለይ የእግዚአብሔር ሰውና የእግዚአብሔር ሰው ያልሆነው በማስመሰል የሚመላለሰውና በእውነተኝነት የሚመላለሰው የሚለይ መለያ መንገድ መሆኑን እንገነዘባለን ማለት ነው። ሌላው ስደት የእግዚአብሔር ክብር መገለጫ ነው ማለት ነው። የእግዚአብሔር ክብር የሚገለጥበት ነው። አንድ ሰው ሲሰደድ እግዚአብሔር ክብሩን ሊገልጥበት ይችላል። ይህም ከመጽሐፍ ቅዱስ ጋር አብረን አያይዘን ለማየት ብንሞክር ለመረዳት ትንቢተ ዳንኤል ምዕራፍ 1 ላይ መመልከት እንችላለን። ትንቢተ ዳንኤል ምዕራፍ 3 ላይ መመልከት እንችላለን። ከሀገራቸው ተማርከው ተሰደው ሀገራቸው በጠላት ተወራ ወደ ፋርስ ባቢሎን ተማርከው የሄዱት አናንያ፣ አዛርያ፣ ሚሳኤል፣ ዳንኤልን መመልከት ይቻላል። ተማርከውን የሄዱት ተሰደውን የሄዱት እግዚአብሔርን ለማምለክ የሚገደዱበት ስፍራ ላይ አይደለም የነበሩት። አንደኛ እግዚአብሔርን እንካድ ቢሉ
እግዚአብሔር አስማርኮናል፣ እግዚአብሔር ለጠላት አሳልፎ ከሰጠን እንዴት እግዚአብሔር እናመልካለን የሚሉበት ሰይጣን በዚህ ቀዳዳ ገብቶ እግዚአብሔርን ሊያስከዳቸው የሚችልበት ሰፊ በር ነበረው። ነገር ግን እነሱ እግዚአብሔር ቢያስማርካቸውም መመለስ እንደሚችል፣ እግዚአብሔር ለጠላት አሳልፎ ቢሰጣቸውም ከአንበሳ መንጋጋ ማውጣት እንደሚችል በአባቶቻቸው ታሪክ አይተዋል። ከግብፅ ከፈርዖን መንጋጋ ከግብፅ ፈርዖናውያን በተለያየ ፈተና ሲመቱ እስከ ሞተ ቦክር እና እስከ ስጥመተ ፈርዖን ቢመቱም አባቶቻቸውን በጽኑ ክንድ በብርቱ ኃይል ያስመለጠ እግዚአብሔር እነሱን ማስመለጥ እንደሚችል አምነው በበረሃ በስደት እንኳ ሆነው እግዚአብሔርን መካድ እኛ አንፈልግም ብለው ጸኑ፣ በረቱ። ከዛ በኋላ እግዚአብሔር ታመነላቸው። ለጣዖት ካልሰገዳችሁ ካልተንበረከካችሁ ተባሉ። አንንበረከክም፣ ከሚነደው እሳት እግዚአብሔር ያድነናል ብለው ስላመኑ እግዚአብሔር ደግሞ ታመኑት፣ ከሚነደው እሳት አዳናቸው። ታመኑት፣ ከአንበሳ መንጋጋ አዳናቸው። ስለዚህ ስደት ራሱ የእግዚአብሔር የክብር መገለጫ ነው ማለት ነው። እንግዲህ ያው ስደትና ክርስትና ተለያይተው አያውቁም። በነገራችን ላይ ስንመለከተው ታሪካዊ ዳራውን ስናጠናው አማኝ በስደት ይበረታል፣ ይጸናል። አባቶቻችንም እንደሚሉት ምስማርና ክርስቲያን ሲመቱት ይበልጥ ይጠብቃል፣ ይበረታል ይላሉ። ምስማር ሲመታ የተለያዩ እንጨቶችን ያጣብቃል፣ ቤት እንዲሰራ ያደርጋል። ክርስቲያንም በፈተና ሲመታ በመከራ ሲንገላታ ይበልጥ ወደ ፈጣሪው እየጠበቀ የፈጣሪው የክብር መገለጫ እንዲሆን ያደርገዋል። ስለዚህ ክርስትናው ራሱ የተጀመረው በስደት ነው፣ ያለቀውን በመከራ ነው ማለት ነው። ይሄ መገንዘብ ግድ ይላል። ለምንድነው ፈተና የሚደርስብኝ? ለምንድነው እኔ የምሰደደው? እንዲያደረኩ እያል በራሳችን ሐሳብና መላምት ከመንፈሳዊ ሕይወታችን ወይም መንፈሳዊ ሕይወት ሊያጠነክር ከሚችለው የክርስትና ስደት ልንወጣ አይገባም። ራሱ ኢየሱስ ክርስቶስ ሲወለድ እመቤታችን የጀመረችው በስደት ነው። እንደምናውቀው ልክ ጌታችን ኢየሱስ ክርስቶስ ሲወለድ ስደት ነው የተጀመረው። ሄሮድስና ሰራዊቱ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመግደል ተነሱ። እመቤታችን ደግሞ ልጇን ይዛ ወደ ግብፅ ምድር ነው የተሰደደችው። ከዚህ አንጻር የስደት የክርስትና ውበቱ ስደት ነው ማለት ነው። ክርስቶስ ተሰዷል፣ እመቤታችንም ተሰዳለች። መጨረሻ ማለቂያው ሴት ነው ካል መስቀል ላይ ነው ማለት ነው። ክርስትና አልጋ በአልጋ የሆነ ክርስትና የለም። መነሻው ስደት ነው፣ ፍጻሜው የህይወት ፍጻሜው ደግሞ መስቀል ነው። ከመስቀል በኋላ ላይ ያለው የዘላለም ድል ነው መታየት ያለበት። በምድር ላይ ስንኖር በስጋችን በሚያጋጥሙን ፈተናዎች፣ በስጋችን በሚያጋጥሙን መከራዎችና ስደቶች እኛ ክርስትናችንን መዝነን እያስቀደስኩ እየቆረብኩ እንዲየሆንኩ እንዴት እንዲህ አይነት ፈተና ይደርስብናል ካልን እንደው የክርስትና መልኩና ልኩ አልተረዳ ነው ማለት ነው። መልኩ መጀመሪያ ስደት ነው የተጀመረው። እመቤታችን ልጇን ጸንሳ አልተመቻትም። በተመቻቸ ስፍራ አይደለም የወለደችው ታውቃላችሁ። ወልዳ ራሱ የምታርፍበት ልጇን የምታሳድግበት ስፍራ አላገኘችም። ኢየሱስ ክርስቶስም በመዋዕለ ሥጋዌ በሙሉ የሚያርፍበት ጎጆ የሚጠለልበት ስፍራ አልነበረውም። ለቀበሮች ጉድጓድ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት ስፍራ እንኳ የለውም ነው ያለው። ስለዚህ በክርስትና ሕይወታችን ፈተና ቢደርስብን መከራ ቢደርስብን ምናልባት ቤት ሊኖር ይችላል፣ ላይኖር ይችላል። ግን በአንድም በሌላም ከጽድቅ ልንሰደድ እንችላለን። ከጽድቅ ስንሰደድ በንስሐ መመለስ አለብን። እንደገና ደግሞ በአንድም በሌላም ከሃይማኖታችን ሊያስወጡ በሚችሉ መንገዶች ልንሰደድ እንችላለን። ከበረታን አንድ አማኝ አርአያ ምሳሌ የሚያደርጋቸውን ነገሮች እንደ ማንቂያ ደወል መጠቀም አለበት። አንድ ሯጭ ሮጦ ለማሸነፍ ለመሸለም ምሳሌ የሚያደርጋቸው ሰዎች አሉ። እነ እገሌ በዚህ ብርቱ ሰልፍ አልፈው ተሸልመው ለድል በቅተዋል፣ እኔም እንዲህ አድርጌ ለድል በቃለሁ ብሎ ያንን ምሳሌ ካደረገ ለድል መብቃት ይችላል። ስለዚህ ወጣቶቹ ምሳሌ የሚያደርጓቸው ብርቱ የሆኑ ከቤተ መንግስት ጭምር ቤተ መንግስትን ጥለው ለሃይማኖታቸው ተላልፈው ተሰጥተው የድል አክሊል ተቀዳጅተው ህይወታቸው መጽሐፍ ቅዱስ የሆኑ ወጣቶች አሉ ማለት ነው። ወጣቶች ልክ እንደኛ ወጣቶች ሆነው ህይወታቸው ግን እንደ ራሱ መጽሐፍ ቅዱስ ሆኖ ማጣቀሻ ህይወት ሆኖ የሚጠቀሱ አሉ። እነ ቅዱስ ጊዮርጊስ በወንዶቹ በኩል፣ እነ ቅድስት አርሴማ በሴቶቹ በኩል፣ እነ ቅዱስ ቂርቆስ በህፃናት በኩል
አግብተው ደግሞ ይሄ ዓለም ጥለን እንሂድ ብለው ለትልቅ ክብር የበቁት ደግሞ እነ ቅድስት ክርስቶስ ሰምራ ሕይወታቸው ትዳራቸው ደግሞ ራሱን የሚጠቀስ መጽሐፍ ያደረጉት ደግሞ ከአብርሃም ጀምሮ በትዳር ሕይወት ውስጥ አልፈው እግዚአብሔርን የትዳራቸው ውበት ያደረጉ ማየት መመልከት ያስፈልጋል። በስደት ውስጥ ሆነው ለትዳራቸው ፈተና አልሆናቸውም፣ እግዚአብሔር አብሯቸው ስላለ። ስለዚህ በጊዜውም አለጊዜውም ጽና የሚለው ቃል በየትኛውም ሁኔታ ውስጥ ሆነን በአሰሪዎቻችን ውስጥ ሆነን ሊሆን ይችላል። መውጣት መግባት በማንችልበት ሂደት ውስጥ ሆነን ሊሆን ይችላል። በሱስ ሕይወት ውስጥ ሆነን ሊሆን ይችላል። እንደገና ደግሞ ራሳችን ድርጅት ከፍተንም ሆነን ሊሆን ይችላል። ሰይጣን የሚፈልገው በአንድም በሌላም ምክንያት እያቀረበ ከእግዚአብሔር እቅፍ መለየት ነው። እኛ ደግሞ ምክንያት ፈልገን አባቴ የሚጥለኝ ሳይሆን የሚያነሳኝ ነው፣ የሚጠላኝ ሳይሆን የሚወደኝ ነው፣ ሰዎች እንኳ ቢያገሉኝ የሚያገለኝ አይደለም ብለን ወደ አባታችን እቅፍ ለመምጣት ምክንያት ነው መፈለግ ያለብን። ታውቃላችሁ፣ የኢዮብንም ታሪክ ታውቃላችሁ። ኢዮብ ብዙ ፈተና ደርሶበት ነበረ። ከሀብቱ ተሰደዋል፣ ከልጆቹ ተሰደዋል፣ ልጆቹ ሞተውበታል፣ አልቀውበታል፣ ሀብቱ አልቆበታል፣ ክብሩ ሁሉ ተወስደዋል፣ ከጤና ተሰደዋል። ግን እግዚአብሔርን አልካደም። ለምን ከተባለ ሁሉን መመለስ የሚችል አምላክ እንዳለ አመነ፣ ሁሉንም መለሰለት። ይኸው ኢዮብ ይባላል። በአካል ባናውቀውም የኢዮብ ትዕግስት ይስጠን እየተባለ ይለመናል። አምላካችን ልዑል እግዚአብሔር በሩቅም በቅርብም በሀገር ውስጥም ከሀገር ውጭም ላለነው በልዩ ልዩ መንገድ ከሃይማኖታችን ተሰደን ከምግባር ተሰደን ከጽድቅ ርቀን ላለነው ለሁላችንም እንደ አባቶቻችን ብርቱ የሆነ ምግባር ይዘን ሃይማኖታችንን አጽንተን ጠብቀን እስከ ፍጻሜ ድረስ ለክብረ አክሊል እንድንበቃ ይህንን መልእክት ቤተ ክርስቲያን ታስተላልፋለች። ልንበረታ ልንጠነክር ይገባል። እግዚአብሔር ደግሞ ጽናቱን ሰጥቶን በስደት ጀምረን በመስቀል ጨርሰን ለትንሣኤና ለክብር እንድንበቃ እሱ ያደርሰናልና አምላካችን ልዑል እግዚአብሔር ለክብር አክሊል ያበቃን። አሜን።